እግዚአብሔር ከሰጠን መምህራን መካከል ዋነኞቹ ፍጥረታት ናቸው። አንድ ሰው መጽሐፍ ቅዱስ ተጽፎ ባይደርሰው መጽሐፍ ቅዱስን የሚተረጉም መምህር ባያገኝ ነገር ግን በዚያው መጽሐፍ ቅዱስና መምህር ሳያገኝ ቢሞት ሃይማኖት ባይኖረው እግዚአብሔር ይጠይቀዋል። የሚጠይቀው ለምንድነው? መምህር ካልደረሰው መጽሐፍ ቅዱስ ካላገኘ እንዴት ሊፈርድበት ይችላል? እግዚአብሔርንስ እውነተኛ ዳኛነቱን አይቃረንም የሚል ጥያቄ ልንጠይቅ እንችል ይሆናል። ግን እግዚአብሔር ለሰው ልጅ አንደኛ ሕሊናውን መምህር አድርጎ ሰጥቶታል። የሰው ልጅ ዋነኛ መምህሩ ሕሊናው ነው። ማኅቶቱ ለሥጋከ ዓይንከ ውእቱ፣ የሰውነት ብርሃን ዓይንህ ነው። ዓይንህ ብሩህ ከሆነ መላው አካልህ ብሩህ ይሆናል። ዓይን የተባለ አእምሮ ጠባይ ይባላል፣ ወይም ሕሊናዊ ዕውቀት ማለት ነው። ሕሊናዊ ዕውቀት ነው። የሰው ልጅ አዋቂ አድርጎ ስለፈጠረው ደስታውም አለማለቁ፣ ሐዘንም መኖሩ፣ ፈርቶ ሰግቶ መኖሩ፣ ለነገ መጨነቁና ማሰቡ፣ ክብር የሚወድ መሆኑ፣ የሰው ልጅ ዕውቀትን የማይጠግብ መሆኑ፣ ይህ ሁሉ ዕውቀትን የሚሰጥ ደስታን የሚሰጥ ደስታን ላልተጠቀሙበት ግን ሐዘንን የሚሰጥ የሰው ልጅ ሕይወት በእጁ የተያዘ ፈጣሪ መኖሩን ሰው በፍርሃቱ ይመሰክራል። ደስታው ባለመፈጸሙ የመጨረሻ የደስታ ፍጻሜ የሚሆን እግዚአብሔር እንዳለ ይመሰክራል። እስመ በኀቤከ የዐርፍ ነጽሮተ ኩሉ ነባበያን ይላል አረጋዊ መንፈሳዊ። የሚያዩ ዓይኖች ሁሉ አንተን ሲያዩ ያርፋሉ ማለት ነው። የሚያስቡ ልቡናዎች ሁሉ እግዚአብሔርን ሲያውቁ ያርፋሉ። የሚራቡ ልቡናዎች ሁሉ እግዚአብሔርን ሲያዩ ይጠግባሉ። ወእጸግብ በርእየ ስብሐቲከ እግዚኦ እንዳለ ቅዱስ ዳዊት፣ አቤቱ የጌትነትህን ክብር በማየት እጠግባለሁ እንዳለ እግዚአብሔር የመጨረሻውም ደስታ ነው፣ የመጨረሻውም ክብር ነው፣ የመጨረሻውም ዕውቀት ነው። ዕውቀት እግዚአብሔርን በማወቅ ይፈጸማል። እግዚአብሔርን ባለማወቅም ዕውቀት ያልቃል። እግዚአብሔርን ስናውቅ ኖረን እግዚአብሔርን ስናውቅ ዕውቀትን እንጨርሳለን። እግዚአብሔርን አወቅን ብለን እግዚአብሔርን ማወቅ ሲያቅተን ዕውቀታችን በዚሁ ተገቶ ተወስኖ ይኖራል። ሁልጊዜ ብናውቅም ማወቅ የምንፈልገው እግዚአብሔርን እስከምናገኝ ድረስ ነው። ደስ ቢለንም ደስታችን የማይፈጸመው የደስታ ፍጻሜ የሆነ እግዚአብሔርን እስከምናገኝ ድረስ ነው። ብንከብርም ክብራችን አላስደስተን የሚለው ክብር እግዚአብሔር ስለሆነ ነው። የትኛውም ነገር በእግዚአብሔር ይፈጸማል። ስለዚህ እግዚአብሔር ሰዎችን በአይምሮ ወደሱ እንዲደርሱ አይምሮአቸውን መምህር አድርጎ አስቀምጦላቸዋል። ለአይምሮአቸው ደግሞ ምግብ የሚሆኑ ደግሞ እንደ መጽሐፉ ነው የሚነበቡት ፍጥረታት ናቸው። የሰው ልጅ ፍጥረታትን እንዲገዛ ተፈጥሯል። ነገር ግን በፍጥረታት ተታሎ ጌታ ሆኖ የተፈጠረው የሰው ልጅ ለባሮቹ ለእባብ ተገዝቶ ስለወደቀ ከዚያ በኋላ ሰው ዕውቀትን ከፍጥረት እንዲማር እግዚአብሔር አድርጎታል። የምትታበይ ከሆነ ከመምህር አልማርም ብለ የምትታበይ ከሆነ እግዚአብሔር ትዕቢትህን ያርቅልህ ዘንድ ከገብረ ጉንዳን ተማር ብሎ ይልክሃል ይላል ቅዱስ ዮሐንስ አፈወርቅ ሲናገር። ስለ እግዚአብሔር የፈጠረን እንድናውቅና ወደሱ እንድንደርስ ነው። የሚያሳውቀንም በአይምሮ ነው። እምናነባቸው መጻሕፍት ደግሞ ፍጥረታት ናቸው። እግዚአብሔር እንዲያስተምሩን ከፈጠራቸው ፍጥረታት ዛሬ የምናያቸው አራቱን ጥቃቅን ጥበብ ያላቸው ፍጥረታት ናቸው። እነዚህ አንዱም አንዱ የራሳቸው ጥበብ አላቸው። እነዚህን አይተህ ሰው ሁን ነው። እነዚህን መስለ ኑር። በሰውነት ብቻህን በቂ ፍጥረት ነበርክ። በሰውነት በአይምሮ ጠባይ ተመራምረህ ልቡናን አንጽተህ ሰውነትን ቀድሰ ወደ እግዚአብሔር መድረስ ካቃተ ካንተ አንሰው የተፈጠሩትን እንኳን ተመልክተ ወደ ፈጣሪ ወደ እግዚአብሔር ትደርስ ዘንድ እግዚአብሔር እነዚህን በጥበብ ፈጥሮልሃል ሲለን ሰሎሞን አራቱን ጠቢባን ፍጥረታት ይነግረናል። ከነዚህ አራቱ ጠቢባን ፍጥረታት መካከል አንዷ ሰኳይት እለ አልቦሙ ኃይል ወያስተዳለው በማይረር ሲሳዮሙ ይላል። የመጀመሪያው ገብረ ጉንዳን
ገብረ ጉንዳን የመጀመሪያው ጥበበኛ ፍጡር ነው። ጥበቡ ምንድነው ሲባል እዚሁ ጠቢቡ ቅዱስ ሰሎሞን እንደሚነግረን የገብረ ጉንዳን አንዱ ጥበቡ በመከር ጊዜ ተግቶ ምግቡን ይሰበስባል ይላል። ይህ አንዱ ጥበቡ ነው። በመከር ጊዜ ተግቶ ምግቡን ይሰበስባል። ትጋት አለው፣ በጊዜ ደግሞ ምግቡን ይሰበስባል። ይሄ ደግሞ ገብረ ጉንዳን አንዱ ጥበቡ ነው። ይህ አንዱ ነው። ሁለተኛው ጥበበኛ ፍጡር ደግሞ የተባለው ምንድነው ሲባል ግያት እሉ እሙንቱ ህዝብ እለ ኢኮኑ ጽኑዓነ ወረሰዩ ውስተ ኮክ አብያቲሆሙ። እነዚህ ደግሞ ምን ይባላሉ? አሽኮኮዎች ወይም ሽኮኮ አሽኮኮ ይባላሉ። የነዚህ ጥበባቸው ደግሞ ሰውን ከቋጥኝ ከጽኑ አለት ውስጥ አድርገው የሚኖሩ ናቸው። ቤት ሰርተው እንደ ወፍ ተጠልለው እንዳይድኑ የሚበሩበት ክንፍ የላቸውም። ተራምደው እንዳይሄዱም ብርቶች አይደሉም። እነዚህ አቅማቸውን ስለሚያውቁ ኃይል ስለሌላቸው በቋጥኝ በጽኑ አለት ተጠግተው ይኖራሉ። የነዚህ ደግሞ ጥበባቸው ይሄ ነው። ሶስተኛው ጥበበኛ የተባለ ምንድነው ሲባል እንበለ መንግስት ዘውእቱ አንመጣ ይላል። ዘይሐውር ህቦረ ባህዱ ትእዛዝ። ይሄኛው ደግሞ በአንድ ድምፅ የሚመራ በአንድ ድምፅ የሚጓዝ በህብረት የሚኖር አለቃ የሌለው አንበጣ ይባላል። ሶስተኛው ጥበበኛ ፍጡር አንበጣ ነው። አንበጣ ምንድነው ጥበቡ ሲባል አቅም ስለሌለው ሌሎቹ ለቅመው እንዳይጨርሱት መብረር ይችልበታል። ከፍ ብሎ ይበራል። የሚያስደንቀው ደግሞ በአንድ ድምፅ ይመራሉ። አንበጦች ከፍ ብለው ይበራሉ፣ በአንድ ድምፅ ይበራሉ። ቋሚ መኖሪያ ቦታ የላቸውም። ምድር ሁሉ ያኖራቸዋል። አንድ አንበጣ በሚያሰማው ድምፅ ወይም አንዱ በሚያደርገው ጉዞ ሌሎች ሁሉ ተከትለው ጉዟቸውን ያደርጋሉ። ይህ የአንበጣ አንዱ ጥበቡ በህብረት መኖሩና ከፍ ብሎ መብረሩ፣ ቦታ ሳይመርጥ መኖሩ ነው። ይህ አንዱ ጥበቡ ነው። አራተኛው ጥበበኛ ፍጡር የተባለ እንሽላሊት ይባላል። እንሽላሊት ነው። ተላጻቂት ይላል። እንዴት ያለ ፍጡር ነው ይሄ ደግሞ ይላል። ዘይሐውር በእደዊሁ እንዘ ጽውት ውእቱ ይሐድር ውስተ አብያተ ነገሥት። ይሄ ደግሞ እንሽላሊት በጣም ደካማ፣ በእጅ ሊይዙት የሚቻል ድኩም ነው። ደካማ ነው። የሚሄድም በእጆቹ ነው። እንደ አንበሳ አይሰብርም። እንደ ሌሎቹ ደግሞ እንደ ንስር አይሽከረከርም ወይም ከፍ ብሎ አይበርም። መሬት ለመሬት የሚሄድ በቀላሉ ሊያዝ የሚችል ነው። እርሱ ደግሞ ጥበቡ ለመኖር ሲል በነገስታት ግንብ ላይ ይኖራል። የነገስታት ግንብ የተከበረ ስለሆነ ሌሎች አራዊት እንዳይጎዱ ከቤት አይወጣም። ሰዎች ለራሳቸው ሲሉ ቤቱን ስለሚጠብቁት እሱም እንዲጠብቅ ግንብ ለግንብና ካብ ለካብ ይኖራል። በነገስታት ቤትም ይኖራል። እነዚህ ጥበበኛ ፍጥረቶች ናቸው ይላል። የነዚህን ጠቢባን ፍጥረታት ጥበብ ለሁላችንም ያሳድርብን። መንፈሳዊ ትርጉሙን ብቻ አይተን ትምህርቴን እዚሁ ላይ እቋጫለሁ እንደ እግዚአብሔር ፈቃድ። የመጀመሪያው ጥበበኛ ፍጡር ገብረ ጉንዳን ነው። እንግዲህ ሁላችሁ እንደምታውቁት መጽሐፍ ቅዱስ ልክ እንደ መስዋዕት ነው። እንደ መስዋዕት ማለት በሬው ወይም በጉ ወይም ፍየሉ ለመስዋዕትነት በቀረበ ጊዜ ሊቀ ካህናቱ አርዶ አወራርዶ ቆዳውን ገፎ ስጋውን በብልት ቆራርጦ ሲያቀርበው ብቻ ለመስዋዕትነት ይቀርባል፣ ስርየትም ያሰጣል። መጽሐፍ ቅዱስም መስዋዕት የሆነ ልክ እንደ በግ ልክ እንደ ሙክት እግዚአብሔር ልክ እንደ ወይፈን እንደ ዋኖስና እንደ ርግብ እግዚአብሔር በሐዲስ ኪዳን እኛ በየቀኑ ልንመገበውና ልናቀርበው የሰጠን አንዱ መስዋዕት ምንድነው? ወንጌል ቃል እግዚአብሔር ነው። መጽሐፍ ቅዱስ አንድ መስዋዕት ነው። ያንን መስዋዕት የሚያርዱት፣ የሚያወራርዱት፣ የሚበልቱት፣ በክፍል የሚቆራርጡት መምህራን ናቸው። በሬው በቆዳው እንደተለጎመ ለመስዋዕትነት አይቀርብም። የእግዚአብሔር ቃል ምስጢርም በጥቅስ ቆዳ የተጠቀለለ ነው። ውስጡ ተገልጦ ሲታይ ለምግብነት ይበቃል።
ስርየት ያሰጣል፣ ድህነት ያሰጣል፣ ኃጢአትን ያጥባል፣ ከእግዚአብሔር ጋር ያገናኛል ማለት ነው። ልክ እነዚህ የተጻፉ ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ ከመ በተወክሎ መጻሕፍት ንርከብ ወበትዕግሥትነ ንርከብ ተስፋነ መጻሕፍትን በመታመንና በመታገዝ ተስፋችንን እናገኝ ዘንድ የተጻፈው ሁሉ ለኛ ተግሳጽ ተጻፈ ተብሎ እንደተጻፈ ምንድነው መንፈሳዊ ጥቅሙ? ጉንዳን ገብረ ጉንዳን ኃይል የለውም፣ ግን ጊዜውን ይጠቀማል። እሊህ ምኖች ናቸው ሲባል የምእመናን ምሳሌ ነው። የምእመናንና ወይም ተግተው የሚኖሩ የክርስቲያኖች ምሳሌ ነው። ጉንዳን ጊዜውን ተጠቅሞ ይሰራል። ለምን ሲባል በጋ ነው እህሉን የሚሰበስበው። ክረምት ቢወጣ ውሃ ጎርፍ አጥቦ እንደሚወስደው ስለሚያውቅ በጋ መከሩን ይሰበስባል። ይህ ምን ያመለክታል? ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜያችንን ተጠቅመን እንጸድቅ ዘንድ አዝዞናል ማለት ነው። ጊዜን የሚጸድቁበት ሰዎች ናቸው። ጊዜ የሚያጠፋቸው ሳይሆን ጊዜን የሚድኑበት፣ ጊዜን የሚኖሩበት፣ ጊዜን ምግብ የሚሰበስቡት፣ በጊዜ የሚያውቁበት ማለት ነው። የመክበር ዘመን እንዳለ የመዋረድ ዘመን፣ ስለዚህ ለመዋረድ ዘመን በክብር ዘመን ስራ ሰርቶ ማለፍ ይገባል ማለት ነው። የብርታት ዘመን እንዳለ የመድከም ዘመን አለ። በብርታት ዘመን ለድካም ዘመን ኃይል ሰብስቦ ማስቀመጥ ይገባል ማለት ነው። የጽጋብ ዘመን እንዳለ የረሃብ ዘመን አለ። በጽጋብ ዘመን ለረሃቡ ዘመን ጥሪት ማስቀመጥ ይገባል። የመወደድ ጊዜ አለ። በመወደድ ጊዜ ለመጠላት ጊዜ የሚሆን ጥሪት ማስቀመጥ ይገባል። የማማርም ጊዜ አለ። በማማር ጊዜ ለሚጎሰቁሉበት ጊዜ ጥሪት ማስቀመጥ ይገባል። ጊዜ መዳኛ ነው። እግዚአብሔር ዓለምን በ7 ቀን ነው የፈጠረው። 33 ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ቀድሶ ያረገበት ዘመን ነው ማለት ነው። ዓለም የሁሉ በዓለም ያለው ሁሉ የተፈጠረ በ7 ቀን ነው እና የምንሰራበት ጊዜ እንዳለ መስራት የማንችልበት ጊዜ ይመጣል። በእውነቱ ማለት ነው። እንደምናስበው አይደለም። ነገ እንጸድቃለን እንዳል፣ ነገ እንቆርባለን እንዳል፣ ተመልሰን ስጋው ደግሞ እንቀበላለን እንዳል፣ ነገ እንታረቃለን እንዳል፣ ነገ እሰጣለሁ እንዳል፣ ነገ ክፋቴን እተዋለሁ እንዳል፣ የዛሬ ዓመት እስተካከላለሁ እንዳል የምንጠራበት ጊዜ አለ። ገብረ ጉንዳን በጊዜ ይመገባል፣ ምግቡን በጊዜ ይሰበስባል። ለምን? ምግቡን የማያገኝበት ጊዜ አለና። ክረምት የተባለ የክርስቶስ ምጽአት ነው። ከመእንተ መብረቅ ዘይወፅእ እምጽባህ ከምስራቅ ወጥቶ ከምዕራብ እንደሚደርስ እንደ መብረቅ አወጣጥ የሰው ልጅ የኢየሱስ ክርስቶስ አመጣጥ እንዲሁ ይሆናል ተብሎ እንደተነገረ ክረምት ስራ መስራት የማንችልበት ጊዜ ነው። ስራ መስራት የማንችልበት። ክርስቶስ ሲመጣ መቁረብ አንችልም። ክርስቶስ ሲመጣ መጸለይ አንችልም። ክርስቶስ ሲመጣ መመጾት አንችልም። ክርስቶስ ሲመጣ መማር አንችልም። ክርስቶስ ሲመጣ መስገድ አንችልም። ክርስቶስ ሲመጣ መንጻት አንችልም። ክርስቶስ ሲመጣ ማስቀደስ አንችልም። ክርስቶስ ሲመጣ መልካም መሆን አንችልም። ዛሬ መልካም ሆነን መልካሙ ፈጣሪያችን ሲመጣ እንቆየዋለን እንጂ ዛሬ ቆርበን የቆየነው እንደሆነ ነው እንጂ ኋላ ሊያቆርበን ግን አይችልም። አሁን ጊዜን ተጠቅሞ መዳን፣ ጊዜ መጠቀሚያ ያደረጉት ሰዎች አሉ፣ ጊዜ የሚጠቀምባቸው ሰዎች አሉ። ሁላችን ጊዜ እየተጠቀመብን ነው። በብዙ ነገር ይጠቀምብናል። በብዙ ነገር ሁሉም ቢናገሩት ሆድ ባዶ ይቀራል። ጊዜ እየተጠቀምበን፣ ጊዜያችሁን ተጠቀሙበት እንጂ አይጠቀምባችሁ። ጊዜን መስዋዕት ከፍለን እንድንበታለን እንጂ መስዋዕት ከፍለን ልንጠፋበት ግን አይገባም። 3 ሰዓት ለ2 ሰዎች እኩል ተሰጥቷቸው አንዱ ተጠቀመበት፣ አንዱ ጠፋበት። በቀኝ ላለው ወንበዴም 3 ሰዓት ነው የተሰጠው ከክርስቶስ ጋር ከ6 ሰዓት እስከ 9 ሰዓት፣ በግራ ላለውም 3 ሰዓት ነው የተሰጠው። ያኛው በጊዜ ተጠቀመ፣ ያ በጊዜ ጠፋ። የተሰጠንን ጊዜ ለምን እንደምጣ ዋጋ ከፍለን ጉልበት አድክመን የምንጠፋው በጣም ነው የምናሳዝነው። በእውነቱ ማለት ነው። መስዋዕት ከፍለን ጊዜ መድበን እንጠፋለን። ሌሊት ተቀን የምንጠፋው ጊዜ መድበን እና በጊዜ ብንስተካከል መልካም ነው። የመዳን ቀን ዛሬ፣ ከዛሬም አሁን። ክርስቶስ ሊመጣ ስንት ዓመት ቀረው? በጣም እኮ ነው የሚያስደንቀው። በየመገናኛ ብዙሃን በየቦታው ክርስቶስ ሊመጣ የኔ ያህል ሺህ ዘመን ቀረው እያለ የሚናገረን ሰው ብዙ አለ።
ክርስቶስ ሊመጣ 1,000,000 ዓመት ቢቀረው ለኛ ምን ያደርግልናል? ለኔ የተሰጠኝ 70 ዓመት ከሆነ 70 ዓመት ነው ያለኝ። ቢሊየን ዓመት ዘግይቶ ቢመጣም የሚጠቅመኝ ነገር የለው። የሚጠቅመኝ በሰጠኝ ጊዜ የመጠቀሜ ነው። እድሜ ብርሃን ነው። ከመሸ ወዲያ የሚሄዱት ጎዳና እንቅፋት በቀር ካሰቡት እንደማያደርስ፣ ሞት ምሽት ነው። ከሞቱ በኋላ ስራ ሰርቶ ወደ ክርስቶስ መድረስ አይቻልም። ጊዜ እንጠቀምበት። ያገኘነውን ነገር ሁሉ ለእግዚአብሔር እናደርገው። በጊዜ እንድንጠቀም አምላከ ቅዱሳን ይርዳን። ጉንዳን ጊዜን ሰርቶበት የሚያልፍ ነው። በንግድ ዘመናችሁ ተጠቀሙበት። በነጋዴነታችሁ በምታተርፉበት ጊዜ እግዚአብሔር ካልሆናችሁ በምትከስሩበት ጊዜ እግዚአብሔር መሆን አትችሉ። በጤንነታችን እግዚአብሔር ካልሆን ስንታመም ልንመለስ አንችል ይሆናል። በዚያው ጠፍተን ልንቀር እንችላለን። እግዚአብሔር ሁል ጊዜ እድል አይሰጥም። ለማይመለስ ሰው እድልም ይነፍጋል፣ በር የሚዘጋበት ጊዜ አለ። ስለዚህ ሁላችንም በቆምንበት ቦታና በቆምንበት ጊዜ ስራ እንድንሰራ መስራት እንዲያውም ዲያብሎስ ጸሎቱንም ለነገ፣ ቁርባኑንም ለነገ፣ አስራት ማውጣቱንም ለነገ፣ ቤተክርስቲያን መስራቱንም ለነገ፣ የተቸገረ መርዳቱንም ለነገ፣ መታረቁንም ለነገ፣ ልማድን አስወግዶ ንጹህ ሰው መሆንንም ለነገ የሚያሰኝን ምናልባት ነገ መስራት የማይችሉበት ጊዜ ቢመጣልኝ ብሎ ነው። ቁርባኑ እንድናዘገየው የሚያደርገን ነገ ካህናት ሁሉ አልቀው ታርደው መቁረብ የማይችሉበት ጊዜ ድንገት ቢመጣልኝ ብሎ ነው በእውነት ማለት የሚያዘገየን። ስለዚህ ጊዜን ተጠቅመን ያድነን መድኃኔዓለም። አንዱ ይሄ ነው። ገብረ ጉንዳን እጅግ ትጉህ ነው። አሁን ጊዜያችሁ እንዴት እንደምትመድቡት እጅግ ሁላችሁም አስተውሉ። ቀኑን ሙሉ የሰው ልጅ ለእግዚአብሔር 1 ሰዓት ዳዊት ውዳሴ ማርያም ለመድገም ጊዜ አጥቶ 3 ሰዓት ኢንተርኔት ላይ ሊያሳልፍ ይችላል። ጊዜን መጥፊያ ማድረግ ማለት ይሄ ነው። በጊዜ መጥፋት ማለት በጊዜ አለመዳን፣ በጊዜ መዳን ሲገባ በጊዜ መጥፋት ማለት ነው። መፍትሄ የምናመጣበትን ነገር ጊዜ አተንለት መፍትሄ በማናገኝለት ጊዜ ጉዳይ ግን ጊዜ እንጨርሳለን። ጊዜን መጠቀም ጉንዳን ትጉህ ነው። ሁላችንም በታምር መልካም እንድንሆን እንፈልጋለን። ኃጢአታችን እግዚአብሔር በታምር እንዲያስለቅቅልን፣ በጸሎት እንዲለቀን፣ በጸበል እንዲለቀን እንፈልጋለን። ኃጢአታችን ወደን የሰራነውን ነገር ግን እግዚአብሔር የሚፈልገው በትጋት እንዲለቀን ነው። ትጋት ማለት ዋጋ ከፍሎ የእግዚአብሔር መሆን ነው። ከምቾት አጥር መውጣት ማለት ነው። መተኛት የሚፈልግ ስጋን እምቢ ብሎ መጸለይ መቻል፣ ደስታን እምቢ ማለት ነው። አይን ብታሰናክል አውጣት፣ እጅ ብታሰናክል ቁረጣት፣ እግር ቢያሰናክል ቁረጠው ያለ እጃችሁን እግራችሁን እየቆረጣችሁ ጣሉ ለማለት ሳይሆን ጌታ ምን ማለት ፈልጎ ነው? ፈቃዱን እምቢ በሉበት ማለት ነው። አይን እምቢ ብሎ ማየት የሚፈልገውን ነገር እምቢ ብለህ አላይም በለው። እጅ እምቢ ብሎ ሊነካ የሚፈልገውን ነገር እምቢ ብለህ አልነካም በለው። እግር እምቢ ብሎ መሄድ ወደሚፈልግበት ቦታ እምቢ ብለህ አልሄድም በል። እግርህን በመቆም እጅን በመዘርጋት አይንን ወደ ላይ በማንጋጠጥ ወይም በማልቀስ ፈቃዱን ቆርጠህ ጣለው ማለት ነው። የመሰናክል ምክንያት የሆነን የአካል ክፍል ፈቃዱን ቆርጠህ ጣለው። ይሄ ምን ይፈልጋል? ትጋት ነው። ብዙ ሰው በየጸበሉም በየቦታውም የልማድ ኃጢአት ይዞት እየተሰቃየ ወር ገዳም ይሄዳል፣ 3 ወር ገዳም ይሄዳል፣ ለቀቀኝ ብሎ ይመጣል፣ መልሶ በልማድ ማሰሪያ ይታሰራል። ትጋት ስለሌለን ነው። ገዳም ውስጥ የምንተጋውን ትጋት ቤት መተን አንተጋውም። ቤተክርስቲያን የምንተጋውን ትጋት ቤት ውስጥ አንተጋውም። ስንፍና ትጋት እንኳን ምግባርን ወደ ክህደት ያደርሳል። ቅዱሳን ሐዋርያት ማታ ባያንቀላፉ ኑሮ ክርስቶስን አይክዱትም ነበረ። ሁሉም የካዱት እንቅልፋም ስለሆኑ ነው። እንቅልፋም የሆነ ትውልድ እንኳን መልካምነቱን ሃይማኖቱን እንዲያጣ ይችላል። ሰነፍ የሆነ ቅዱስ ዮሐንስ ዘደማስቆ እንደሚናገረው ዓለምን እንዲያጠፋው የሚያደርጉ ክፋቶች ሁሉ ከ3 መሰረታዊ ነገሮች የሚነሱ ናቸው። አንዱ ካለማወቅ፣ አንዱ ከስንፍና፣ አንዱ ከመርሳት ነው ይላል። አለማወቅ ፍጹም ያጠፋል። ስንፍና ተኝተን እግዚአብሔር እንዲያስተካክል እንፈልጋለን። ተኝተን ቤተክርስቲያንን እግዚአብሔር በታምር ዘመን እንዲያሳልፋት እንፈልጋለን። እግዚአብሔር በእጁ ብቻ ገፍቶ ከጫፍ እንዲያደርሳት እንፈልጋለን። ወይም ቄርሎስን ወይም ቅዱስ ጳውሎስን ወይም ዮሐንስ አፈወርቅን ወይም አቡነ ተክለ ሃይማኖትን አንስቶ እግዚአብሔር ቤተክርስቲያንም እንደው በመርከብ ባህር ከፍሎ እንዲያሻግራት እንፈልጋለን። ወደድንም ጠላንም ቤተክርስቲያን ያለችው እኛ እጅ ላይ ነው። የወደደ ሰው ቤተክርስቲያን ከእጁ አምልጣው ባህር ውስጥ ይገባል። የወደደ ሰው በእጁ ይዟት
መንግስተ ሰማያት ታገባዋለች። መንግስተ እግዚአብሔር ሰናያ ማእከሌክሙ የእግዚአብሔር መንግስት በእናንተ መካከል ናት ያለ ቅዱስ ሉቃስ 17:1 ላይ ቤተክርስቲያን መንግስተ ሰማያት የተባለች ቤተክርስቲያን እጃችሁ ላይ ናት። እናንተው ልታጧት፣ እናንተው ልትይዟት፣ እናንተው ልትከብሩባት፣ እናንተው ልትጠፉባት ትችላላችሁ። ሰንፋችሁ ቤተክርስቲያናችሁን ልታጠፉ፣ ተግታችሁ ቤተክርስቲያንን ልትሰሩ ይቻላችኋል። በእጃችሁ ነው። ሁሉን ሰጥቶናል እግዚአብሔር። መቻሉን ሰጥቶናል፣ ካህሊነቱን ሰጥቶናል። ያለ መቻል ዘመን ከአዳም በፊት በአዳም ዘመን የነበረው አለመቻል አልፎልናል። ተግተን እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ተግተን እንጸልይ። ትጋት ማለት ምን ማለት ነው? ሁልጊዜ መልካም ነገርን በጽናት መስራት ነው። መሰልቸትን መተው ማለት ነው። መሰልቸትን እምቢ ብሎ ስጋ የማይወደውን ነገር ለነፍስ ብሎ ማድረግ ማለት ነው። ጉንዳን ልበ ሙሉ ነው። ታውቃላችሁ አይደለም? ልበ ሙሉ መሆን ይገባል። ፈሪ ሰው አይጸድቅም። ልቡ ለጻድቅ ወኩል ከመአንበሳ የጻድቅ ሰው ልቡና እንዳንበሳ የተማመነ ነው ይላል። ፈሪ ሰው አይጸድቅም። ጉንዳን በጣም ያስደንቃል። አንዱ ብልሃቱ ጉንዳን የሰው እግር ላይ ከወጣ እግር ላይ አይነክስም ካልተንቀሳቀሱ በቀር። በጣም እኮ ነው የሚያስደንቀው። ጉንዳን የሚነክሰው ግንባር ላይ ሲደርስም